ስሜ ሃይደር መሐመድ ሰይድ ይባላል። በቢኤፍ ኤዱኬሽን የእንግሊዝኛ ቋንቋ መምህር ነኝ። በዚህ በትምህርት ቤታችን ላይ በሀገር ውስጥና በውጭ ባሉ ተማሪዎቻችን በኦንላይን አንድ መምህር ለአንድ ተማሪ በመመደብ ልጆቻችን እናስተምራለን። መማር የምትፈልጉ ካላችሁ በዋትስአፕ ቁጥር ከታች በምናስቀምጥላችሁ ቁጥር መደወል ትችላላችሁ። ኦኬ፣ የዛሬው ትምህርታችን ባለፈው ቨርብ ቱ ቢን አይተናል። የዛሬው ትምህርታችን ደግሞ እጅግ በጣም በእንግሊዝኛ ውስጥ ወሳኝ የሚባለው ቨርብ ቱ ሃቭ ነው። ቨርብ ቱ ሃቭ እጅግ ወሳኝ፣ ብዙዎቻችን ዴይ ቱ ዴይ አክቲቪቲዎቻችን ላይ የምናወራው በጣም ተመራጭ የትምህርት ፖርሽን ነውና በቀላሉ እንግሊዝኛችንን ለማሳመር ከፈለግን ወይም በቀላሉ ለማውራት ከፈለግን ቨርብ ቱ ሃቭን ማወቃችን ግዴታ ነው። እስኪ ምንድነው ቨርብ ቱ ሃቭ ምንድነው የሚጠቅመን ሲባል ቨርብ ቱ ሃቭ የምንለው it used to talk about ማቴሪያል ነው። በዙሪያችን ያሉ ማንኛውንም ነገር አለኝ ብለን የምናስባቸውን ነገሮች በሙሉ በእንግሊዝኛ ማውራት የምንፈልግ ከሆነ የግድ ቨርብ ቱ ሃቭን ማወቅ አለብን። ስለዚህ ቨርብ ቱ ሃቭን ለማወቅ ደግሞ ዛሬ በዚህ በመድረካችን ላይ እንገኛለን ማለት ነው። ኦኬ፣ ቨርብ ቱ ሃቭ የምንላቸው እነማን ናቸው? ቨርብ ቱ ሃቭ በዋነኝነት 3 ናቸው። ሃቭ፣ ሃዝ እና ሃድን እንጠቀማለን ማለት ነው። ታዲያ እንዴት ነው አጠቃቀማችን? እነዚህን ነገሮች ስንጠቀማችን መቼና እንዴት ነው የምንጠቀማቸው? ተከተሉኝ። በመጀመሪያ ሃቭ፣ ሃዝ እና ሃድን ስንጠቀም የራሳቸው የሆነ ሰብጀክቶችን መጀመሪያ እንለያቸው። ሃቭን ለመጠቀም ስንፈልግ ከሰብጀክቶቹ ለአይ፣ ዊ፣ ዩ እና ኤንድ ዘይን እንጠቀማለን ማለት ነው። እነዚህን አራቱን የሰብጀክት አይነቶች ወይም ባለቤት የምንላቸው በአማርኛ እነሱን እየተጠቀምን ከሃቭ ጋር እየተጠቀምን የፈለግነውን አለኝ ብለን ማውራት እንችላለን ማለት ነው። ሌላው ሃዝ ነው። ሃዝን ስንጠቀም 3 የሰብጀክት አይነቶችን እንጠቀማለን። እነሱ እነማን ናቸው? ሂ፣ ሺ እና ኢት ናቸው። እነዚህ 3ቱን ለሃዝ ስንጠቀማቸው አይ፣ ዊ፣ ዩ፣ ዘይን ደግሞ ለሃቭ እንጠቀማቸዋለን። ሃድሳ ስንል እሱን በቀጣይ ወይም ደግሞ እነዚህን ካስረዳኋችሁ በኋላ የምንመለስበት ይሆናል ማለት ነው። በመጀመሪያ እስኪ ቨርብ ቱ ሃቭን ፓስት ላይ ወይም ኃላፊ ጊዜ ላይ ይሄ ነበረኝ ብለን ለማውራት ስንፈልግ ኦልሬዲ አልፏል፣ ግን እንደዚህ ነበረኝ እያለን ለመጠቀም ስንፈልግ በምን አይነት መልኩ እንጠቀመዋለን ነው። ፎር ኤግዛምፕል እስኪ አንዲት ኤግዛምፕል እንጀምርና ከዛ በቀጣይ የምናየው ይሆናል ማለት ነው። ፎር ኤግዛምፕል አይ ሃድ ስንል እንደዚህ ነበረኝ። ፎር ኤግዛምፕል ዋት ዲድ ዩ ሃቭ ምን ነበረ ተብሎ ቢጠይቅ አንድ ሰው ሲመልስ አይ ሃድ ብሎ ሊመልስ ይችላል። ፎር ኤግዛምፕል አይ ሃድ a beautiful car ብሎ ሊመልስ ይችላል። እንደዚህ ብሎ የሚመልሰው ታዲያ እንዴት አድርጎ ቢጠየቅ ነው? ጥያቄው what did you have ምን ነበረ? ዲድ ጥያቄው ፓስት መሆኑን የምናውቀው ዲድ is indicates of the past ኃላፊ ጊዜን ስለምትጠቁመን what did you have ስንባል ምን ነበረህ ነው። ፕሬዘንት አለ፣ ፊውቸር አለ። ስለዚህ ጥያቄው በሙሉ ምንድነው የሚሆነው? ፓስት የሚሆነው። ያኔ I had a beautiful car, I had a good friend, I had a father, I had a mother ያው ከለሉ ማለት ነው። አባት ነበረኝ፣ እናት ነበረኝ እያለን ለመመለስ የግድ በዚህ አይነት መልኩ ልንጠየቅ እንችላለን። ስንመልስ had ነው፣ ባህር ነው የምንመልሰው። ይህ ማለት had ለሁሉም የሰብጀክት አይነቶች ልንጠቀመው እንችላለን ማለት ነው። ፓስት ላይ ለአይ፣ ዊ፣ ዩ፣ ዘይ፣ ሂ፣ ሺ፣ ኢት had ነው የምንጠቀመው ማለት ነው። ስለዚህ በዚህ አይነት መልኩ እየተጠቀምን ፓስት ነገሮችን ልናወራ እንችላለን ማለት ነው። ሌላ እስኪ አንድ ኤግዛምፕል ልጨምር። ፎር ኤግዛምፕል እኔ እንደዚህ ልል እችላለሁኝ I had a lot of students ብዙ ተማሪዎች ነበሩኝ። had አልፏል ማለት ነው። what did you have ምን ነበረ? I had a lot of students ስናነበው ወይም ስንናገር ይሄንን በዚህ a lot of ከምን
a lot of students ብንለው የተሻለ እንግሊዝኛ እየተናገርን እንሄዳለን ማለት ነው። ሌላው አልነበረኝም ቅድም I had ነበረኝ ነው። በቃ ኦልሬዲ ፓስት ነው አልፏል። ግን አልነበረኝም ብለን ለማውራት ስንፈልግ I didn't have ብለን ከዛ በኋላ የማቴሪያሎችን ስም መጨመር እንችላለን። for example በቀላሉ I didn't have what a lot of money ብዬ ብዙ ገንዘብ አልነበረኝም። በኔጌቲቭ ወይ በአፍራሽ መልኩ ስንጠቀም በዚህ አይነት መልኩ ነው የምንጠቀመው ማለት ነው። ስለዚህ ፓስት ላይ ስንጠቀም ምንድነው የምናደርገው? hadን ነበረኝ ብለን ለማውራት didn't haveን ደግሞ አልነበረኝም ብለን ለማውራት እንጠቀምበታለን ማለት ነው። ሌላው ከዚሁ ሳንወጣ እንደዚህ ብለን ልንጠይቅ እንችላለን። did you have ብለን ቁሳቁሱን በቀጥታ for example did you have what did you have a car መኪና ነበር እንዴ ብለን በዚህ አይነት መልኩ ልንጠይቅ እንችላለን። ታና መልሳችን እንዴት ነው የሚሆነው ነው? መልሳችን የተጠየቅነው በዲድ እስከሆነ ድረስ ስንመልስም በዲድ ነው። for example did you have a car መኪና ነበር እንዴ ተብሎ ሲጠይቅ ልንመልስ የምንችለው ከነበረ yes what I did yes I did አሁን ነበረኝ ነው yes I did ካልነበርህ ደግሞ አልነበረኝም ለማለት no I didn't ብለን ልንመልስ እንችላለን ማለት ነው። ስለዚህ በሁለት አይነት መልኩ ነው ማለት ነው በፓስት መጠየቅ የምንችለው። አንደኛ WH ኢኩዌሽን ተጠቅመን what did you have ምን ነበረ ብለን ለመጠየቅ ስንፈልግ፣ ሁለተኛው did you have ብለን እንደዚሁ ጥያቄ እንጠይቃለን ማለት ነው። ስለዚህ በሁለቱም አይነት እንዴት መመለስ እንዳለብን ስላሳየኋችሁ በቀላሉ ኮሚኒኬት እያደረጋችሁ ከሰው ጋር ልምምድ እያደረጋችሁ ራሳችሁን በዚህ አይነት መልኩ ልታስተምሩ ትችላላችሁ ማለት ነው። ሌላው verb to haveን እንዴት አድርገን ነው ለፕሬዘንት የምንጠቀመው ነው። ፕሬዘንት ላይ ስንጠቀም በጣም ቀላል፣ በፖዚቲቭም በኔጌቲቭም በጥያቄም ላሳያችሁ። ለምሳሌ haveን ስንጠቀመው have ሁልጊዜ ፕሬዘንት ነው በቃ የሚጠቁመው። አሁን ላይ ያለን ነገሮች ለማውራት ስንፈልግ have ብለን እንጠቀማለን። for example አለኝ ብዬ ለመናገር ከፈለኩኝ ያው I have ነው። I have what for example I have a degree ብዬ ልጠቀም ልን ይችላል። ዲግሪ አለኝ ነው it's easy I have a degree ዲግሪ አለኝ ነው። የሌለህን ነገር ደግሞ የለኝም ብሎ ለመናገር ከፈለክ ደግሞ ቀላል ነው I don't have a degree የለኝም ዲግሪ ነው። ዲግሪ የለኝም ነው። I have አለኝ ነው። I don't have የለኝም ነው። this is positive this is negative። አንዳንዴ እንደዚህ ያለም ነገር ልታዩ ትችላላችሁ። I have no degree ብሎ የሚናገርም ይኖራል። እሱም ችግር የለውም። በሁለቱም መናገር ይቻላል። ኔጌቲቭ ላይ I don't have a degree more ግን I don't have በትውልት የተሻለና ደስ የሚል እንግሊዝኛው I don't have a degree ነው። I have a degree ይባላል። no problem እሱ ምንም ችግር የለውም። ስለዚህ በዚህ አይነት መልኩ ልናወራ እንችላለን። ታዲያ ጥያቄውስ እንዴት አድርጎ ልንጠይቅ እንችላለን? for example እንደዚህ ብሎ ሊጠይቀን ይችላል ሰው what do you have ምን አለህ? what do you have ምን አለህ? verb to be with WH equation ጋር ማለት ነው። ስለዚህ በዚህ አይነት መልኩ ስንጠየቅ what do you have I have ብለን ልመልስ እንችላለን። I have ብለን is material የምንፈልጋቸውን ቁሳቁስ for example I have mobile ብዬ ልናገር እችላለሁ። ሞባይል አለኝ። any ሰውነት አካላችን I have a teeth I have a nose I have an ear እያልኩ ልናገር ይችላል። ያንን ነገር I have a mother I have a father sisters and brothers እያል ልንናገር እንችላለን። አንድ ይሄ ነው። ሁለተኛው የጥያቄው አይነት ደግሞ በዱ በቀጥታ do you have what for example do you have a time do you have a time ጊዜ አለህ do you have a time ጊዜ አለህ ብለን ለመናገር ስንፈልግ በዚህ አይነት መልኩ ልንጠይቅ እንችላለን። ሰውየው ጊዜ ካለው
yes I do ነው አሁንም መልሳችን yes I do ዱን የተጠቀምንበት ምክንያት ጥያቄያችን በዱ ስለተጀመረ ነው ስለዚህ do you have a time yes I have አይደለም ልንል የምንችለው yes I do ብለን ልንመልስ እንችላለን ማለት ነው ከሌለንሳ no I don't የለኝም ጊዜ የለኝም እያለን ያለው ስለዚህ በዚህ አይነት መልኩ እንግሊዝኛችንን እየተናገርን ራሳችንን በእንግሊዝኛ ማብቃት እንችላለን ማለት ነው ሌላው has ነው መጀመሪያ ስንጀምር haveን I we you they ነው የምንጠቀመው ብለናል hasን ደግሞ ለሂ ለሺና ለኢት እንጠቀማቸዋለን ብለናል ስለዚህ she has what she has አላት ነው she has what for example she has a confidence ብዬ ልናገር ይችላል ነው በራስ መተማመን አላት she has እንደዚህ አላት ብዬ ልናገር ይችላል ማለት ነው የላትን ከሆነ ግን እዚህ ጋር በጣም ጥንቃቄ ልናደርግ ይገባል she doesn't ነው የምንለው she doesn't have what self confidence ነው ልንል የምንችለው እንጂ ይሄ she has no የሚባል ነገር ልናገር አይገባም she doesn't have self confidence she doesn't have a time ልንል እንችላለን እንደዚህ የላትም she doesn't have what a mobile she doesn't have a car she doesn't have a husband ብለን ልንናገር እንችላለን ማለት ነው ታዲያ እንዴት አድርገን ነው ጥያቄ ስለመጠየቅ የምንጠቀምበት for example እንደዚህ ብለን ልንጠይቅ እንችላለን does she have አላት እንዴ for example does she have what a diploma አላት እንዴ does he have what does he have experience ልምድ አለው እንዴ ስለዚህ አሁንም መልሳችን የሚሆነው የተጠየቅነው በዳዝ እስከሆነ ድረስ ስንመልስም በዳዝ ነው ልንመልስ የሚገባው ማለት ነው for example yes she does no she doesn't አዎ አላት አይ የላትም ብለን ስንመልስ በዚህ አይነት መልኩ እንናገራለን ማለት ነው ሌላው እንግዲህ verb to haveን እንዴት አድርገን ነው ፊውቸር ወይም ለወደፊት እንዴት አድርገን እንጠቀመዋለን ነው ስለዚህ verb to have ለመጠቀም አንድ ነገር ብቻ ለሰባቱም የሰብጀክት አይነት መጠቀም በቂያችን ነው ምን የሚል will have ለሰባቱም የሰብጀክት አይነቶች እንጠቀመዋለን ሰብጀክቶች የምንላቸው እንግዲህ ሰባት ናቸው I we you they he she እና it ናቸው ስለዚህ ለሁሉም ነው የምንጠቀመው will have ስንል ደግሞ ወደፊት እንደዚህ ይኖረኛል ይኖራታል ይኖራቸዋል እያን ወደፊት የሚኖሩን በአጠቃላይ ቁሳቁሶች ማቴሪያሎችን መጠቀም እንችላለን ማለት ነው for example እኔ ወደፊት ምን ሊኖረኝ ይችላል I will have YouTube channel ወደፊት ይኖረኛል I will have ይኖረኛል ብዬ በዚህ አይነት መልኩ ልናገር ይችላለሁ ሌላው ከፈለግን ደግሞ she will have ብለን የምንፈልገው እንደዚህ ይኖራታል ብለን የምንፈልገው ነገር ለሁሉም ነው will have ለሰባቱም የሰብጀክት አይነት ስለምንጠቀማቸው ለሁሉም ነገር እየተጠቀምን በዚህ አይነት መልኩ ልናወራ እንችላለን ነገር ግን በኔጌቲቭ ሲሆን ስታራ እንዴት አድርገን ልናወራ የምንችለው ኔጌቲቭ ላይ I will not have what bad friends
መጥፎ ጓደኛ አይኖረኝም ብዬ በዚህ አይነት መልኩ በኔጌቲቭም ደግሞ ልንጠቀመው ልናወራበት እንችላለን ማለት ነው። አልነት ሀብ አይኖረኝም። ታዲያ እንደዚህ ይኛል። በፖዚቲቭ እንደዚህ ካወራን ማውራት ከቻለን፣ በኔጌቲቭ እንደዚህ ማውራት ከቻለን በጥያቄ መልክስ እንዲህ አድርገን ልንጠቀም እንችላለን። በሁለት አይነት መልኩ ልናወራ እንችላለን። ፎር ኤግዛምፕል will you have a master's degree ይኖርሃል እንዴ ነው። ማስተርስ ዲግሪ ወደፊት ይኖርሃል? ጥያቄያችን አሁንም ዊል ብሎ ስለተጀመረ ስንመልስ ምንድን ነው የምንለው? yes I will አዎ ይኖረኛል፣ አዎ ይኖረኛል ብዬ በዚህ አይነት መልኩ ላወራ እችላለሁ። እማንፈልግ ከሆነ ደግሞ no I will not ብዬ በዚህ አይነትም ደግሞ ልናገር እችላለሁ ማለት ነው። ስለዚህ በዚህ አይነት መልኩ እንደዚህ እያደረገን ልናወራበት እንችላለን ማለት ነው። እንግዲህ will you have ብለን ከጠየቅን በቀጥታ ማቴሪያል will you have ብለን የምንፈልገው ማለት ይሄ ይኖርሃል እንዴ ነው። what will you have ካልን ደግሞ ወደፊት ምን ይኖርሃል ነው። for example what will you have after 1 year ከአንድ ዓመት በኋላ ምን ይኖርሃል? ሰውየው የሆነ እቅድ ሊኖረው ይችላል። ስለዚህ ምን ሊል ይችላል? I will have what? I will have a laptop ይኖረኛል። I will have my own YouTube channel የራሴ የዩቲዩብ ቻናል ሊኖረኝ ይችላል እያለ ሰውየው ሊያወራ ይችላል ማለት ነው። ስለዚህ verb to be ስንጠቀመው እጅግ በጣም ወሳኝ። አንድ ሰው ጥሩ የእንግሊዝኛ ተናጋሪ ነው የሚባለው verb to have verb to be በትክክል በቦታቸው መጠቀም የሚችል ከሆነ ይሄ ሰው አሪፍ ተናጋሪ የማይሆንበት ምንም ምክንያት የለም ማለት ነው። verb to have በትክክል እንደገባችሁ አምናለሁኝ። ለወደፊትም ከዚህ የተሻሉና አሪፍ የሆኑ ትምህርቶችን እንደምታገኙ በዚህ ቻናላችን ላይ እርግጠኛ ነኝ። እንዳጠፉ ሁሌ ተከታተሉ። ለበለጠ መረጃ ፔጃችንን ሰብስክራይብ እያደረጋችሁ ተከተሉን። ላይክ፣ ሼር ማድረግ ደግሞ እንዳይረሳ። ለዛሬ ይበቃናል። አመሰግናለሁ።